የጾም ጥብስ ለምትፈልጉ ሰዎች ቆንጆ አሰራር ላሳያችሁ። ሃይ ሶሲዎች ነን። አንድ እሽግ አንኳሩን ሶሲ ሶያ በአንድ ኩባያ ቀዝቃዛ ውሃ ለ5 ደቂቃ ያህል ትዘፈዝፉትና ከ5 ደቂቃ በኋላ በጋለ መጥበሻ ላይ የአትክልት ቅቤ ታቀልጣላችሁ። ያቀለጣችሁት ቅቤ ላይ የሰፈሰፋችሁትን ሶሲ ሶያ ተጨምሩትና ጎልደን ብራውን ከለር እስኪይዝላችሁ ድረስ በደንብ ታበስሉታላችሁ። ለማጣፈጫነት ኮረሪማ፣ ቁንዶ በርበሬና መከለሻ አድርገንበታል። እናንተ የፈለጋችሁትን ቅመም ማድረግ ትችላላችሁ። እንደዚህ አይነት ጎልደን ብራውን ከለር ያዘላችሁ ሲመጣ ሙቀቱን ተቀነሱትና በቀጫጭኑ የተከተፈ ቀይ ሽንኩርት ተጨምሩበታላችሁ። እሱንም ያዋሃዳችሁ እስኪበስላችሁ ድረስ ታቆዩታላችሁ። በመሃል ውሃ ጠብ እያደረጋችሁ እያበሰላችሁ ትቆያላችሁ። በመጨረሻም የሶይ ሶስ ተጨምሩበትና በደቃቁ የተከተፈ ቲማቲም አድርጋችሁበት እንዲሁም ጨው ጨምራችሁበት በደንብ ታበስሉትና ታወርዱታላችሁ። ይሄንን የመሰለ ቆንጆ የጾም ጥብስ ለመስራት እንግዲህ ከ10 ደቂቃ በላይ አይፈጅባችሁም። ከማውረዳችሁ በፊት ቃሪያ ብታደርጉበት ደግሞ የበለጠ ጣዕሙን ቆንጆ ያደርግላችኋል። እናንተ በቤታችሁ ሞክሩትና አስተያየታችሁን ንገሩን። እኛ በጣም ወደነዋል። በጾም ጊዜ ተመራጭ የሆነ ቆንጆ ጣፋጭ ጤናማ የፕሮቲን ምንጭ የሆነ የጾም ጥብስ ነው። በቀጣይ ደግሞ ሌላ የጾም ሬሲፒ እናሳያችኋለን። ባይ